ኦርቶዶክስ ቤተክርስቲያን ይሄንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ኦርቶዶክስ ቤተክርስቲያን ይሄንንም ያህል መስቀል አንጠልጥላ ኢየሱስ ሲባል ምስጢር ነው የማይገባችሁ እንጂ ወግስ መሰንጠቅ ይገባችኋል። ሰላም ተወዳጆች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። በእያላችሁበት የዓለም ዳርቻ ሁሉ ሰላም እግዚአብሔር ይብዛላችሁ ብያለሁ። ዛሬ ሁለት ሐሳቦችን ነው ይዤላችሁ የመጣሁት። የመጀመሪያው እንኳን ደስ አላችሁ አዶናይ ያስጀመረው የዘማሪ ገብረ ዮሐንስ ቻሌንጅ 1 ሚሊዮን በመግባት ፍጻሜውን አግኝቷል። በዚህም ያው ቃል እንደተገባለት መኪናውን ከነ ሹፌሩ ያገኛል ማለት ነው ወንድማችን። ሁለተኛው ደግሞ የዘርፌ ከበደ ባለፈው ፖድካስት ላይ ቀርባ የተናገረችው አለ ስለ ኦርቶዶክስ። በዛም ብዙ ዲያቆናት ሐሳብን ሰጥተዋል፣ ብዙ ምክር ሰጥተዋታል። ከዛ ውጭ ግን ዛሬ እህታችን ልጅ ማኛ በሚገርም ሁኔታ መልሳላታለች። እሷ ደግሞ የእሷን ቪዲዮ ይዘን መተናል። እነሱን አይተን ቪዲዮአችንን እንጨርሳለን ማለት ነው። እስከ ፍጻሜው ድረስ አብራችሁኝ እንድትቆዩ ከወዲሁ እየጋበዝኩ የመጀመሪያው ወደ ሆነው ወደ ዘርፌ ከበደ ቪዲዮ እንሄዳለን። እሱን ተከታትለን እንመለስ። ኦርቶዶክስ ቤተክርስቲያን ይሄንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደለም? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ምስጢር ነው የማይገባችሁ እንጂ ወግስ መሰንጠቅ ይገባችኋል። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት፣ የመዳኔ መሰረት፣ አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ እኔ ይሄን እየተረዳሁ ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው። የሆነ ቦታ ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘውኝ ሄጄ ነበር በማገለግልበት ወቅት። በቃ እኔ እየዘመርኩ ነው እንግዲህ የኔን አርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው በኦርቶዶክስ ቤተክርስቲያን ይሄን ዘምሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቀሽ ምናምን የሚል ወረቀት። ኢትዮጵያ ሰው ወግ ለመሰንጠቅ ታምረኛ እኮ ናችሁ እናንተ። ምስጢር ነው የማይገባችሁ እንጂ ወግስ መሰንጠቅ ይገባል። እንደሱም መንገሩልን አባ። አሁን ቀጣዩ የልጅ ማኛን መልስ እናያለን፣ እንከታተል። ኦርቶዶክስ ቤተክርስቲያን ይሄንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ኦርቶዶክስ ቤተክርስቲያን ይሄንንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ይሆን? ጾም ማደድ እስኪናውጋ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት የዘላለም ንጉሥ ወልድ ዋህድ አንድያ ልጅ ብላ በሥርዓተ ቅዳሴ ክርስቶስ በመስቀል ላይ የሰጠውን ስጋና ደግሞ እውነተኛ መብልና መጠጥ መሆኑን አምና እያቆረበች በጸሎትና በውዳሴ አቤቱ ጌታ ኢየሱስ ክርስቶስ ወይ ማረኝ የሚለውን የንስሐ ጸሎት እያጸለየች በበዓል አከባበር የክርስቶስን የማዳን ሥራ የሚዘክሩ በዓላትን አስቀምጣ ልደቱን ብሎ በገና ተጠመቀ ብሎ በጥምቀት ተሰቀለ ብሎ በትንሣኤ ብላ እየሰበከች በመስቀል ክብር የማዳን ሥራ ምልክት ብላ በመሳለም ማክበር በአንገት ላይ ማተብ ማዞርን ያስተማረች ለተሰቀለው ክርስቶስ አምልኮን የጻፈች ለጥንተ ስቅለቱ ስግደት ይገባል ብላ ያዘመረች በትምህርቷ በነገረ ክርስቶስ በክርስቶሎጂ በሚስጥረ ሥጋዬ ላይ ሲጀምር ቀዳማዊ ልደቱ ከዓለም በፊት ያለ እናት የተወለደ የባህሪ አምላክ ብርሃነ ዘእመ ብርሃን ከብርሃን የተገኘ ብርሃን ብላ የሰበከችው ሲቀጥል በዳህራዊ ልደቱ ዓለም ከተፈጠረ በኋላ ሰውን ለማዳን ከእመቤታችን ከቅድስት ድንግል ማርያም ያለ አባት በግብረ መንፈስ ቅዱስ
ኢየሱስ መወለዱን የሰበከችው ፍጹም አምላክ ፍጹም ሰው ተብሎ መሰበኩ እንደኛ ሰው ሆነ፣ ተራበ፣ ተጠማ፣ ሞተ፣ ከኃጢአት በቀር ሁሉን ነገር መሰለን መባሉ መሰበኩ ሲሰልስ ደግሞ ተዋህዶ ያለ መቀላቀል ያለ መለያየት አንዱ አካል አንዱ ባህሪ ሆነ ስትል የሰበከችው በቅዳሴው የኢየሱስ ክርስቶስ ስቅላትና ሞት ትንሣኤው በበዓላት በአጽዋማት ምስክርነቱ ልደት፣ ጥምቀት፣ ሆሳዕና፣ ስቅላት፣ ትንሣኤ፣ ዕርገት፣ ጰራቅሊጦስ ብላ የእግዚአብሔርን የማዳን ሥራ የሰበከችው በአብይ ጾም የክርስቶስን መከራና ትህትና እንድናስብ የጠየቀችው በስንክሳር በወንጌል ንባብ በሃይማኖተ አበው ስለ ኢየሱስ ክርስቶስ አምላክነት ሰው መሆኑን ምስጢር ያመሳጠረችው ማንበብ የማይችል ሰው እንኳን ቢሆን ከስቅላተ ክርስቶስ ይህንን ስዕል በማየት ብቻ ሞትን ድል አድራጊነቱን የሚገነዘብበት ዝምተኛ ስብከትን የሰበከችው መሰረታዊ በሆነ ስሙ ለመጥራት መድኃኒትነቱን ለመግለጽ ኢየሱስ መሲህ የተቀባ መሆኑን ለመግለጽ ክርስቶስ የማንነት ባህሪውን ለመግለጽ እግዚአብሔር ከኛ ጋር ነው ለማለት አማኑኤል የእግዚአብሔር ልጅነቱን ለመግለጽ ወልደ አማኑኤል አካላዊ ቃልነቱን ለመግለጽ ቃለ እግዚአብሔር አንድና ብቸኛ መሆኑን ለመግለጽ ዋህድ ብርሃን መሆኑን ለመግለጽ ፀሐየ ጽድቅ የማዳን ስራውን ለመግለጽ መድኃኒተ ዓለም ስለ ሰው ልጅ መሰቀሉን ለመግለጽ በጋ እግዚአብሔር በግ እርቅ የፈጠረ መሆኑን ለመግለጽ ናዝራዊ ብላ የምታመልከውን የምታስመልከውን አላለቀም ምስጋና ለእርሱ ይሁን ለማለት ሎቱ ስብሐት አምላክነቱ ሳይለወጥ ከድንግል ለመወለዱ ወልደ ማርያም መጀመሪያና መጨረሻ መሆኑን ለመስበክ አልፋ ወኦሜጋ ኢየሱስ ክርስቶስ እውነተኛ ጌታ የፍጥረታት ሁሉ ገላጭ ነው ለማለት አዶናይ ሁሉን ቻይ ነው ለማለት ኤልሻዳይ አምላክነቱን ለመስበክ ኤሎሄ መጀመሪያና መሰረት ነው ለማለት ዮድ ሕይወትና እውነተኛ መምህር መሆኑን ለመግለጽ ራቢዮን ረዳትና አዳይ ነው ለማለት ሳዶር መጠጊያ ከለላ ነው ለማለት አላዶር እያለች ያስተማረች የሰበከች ያመለከች ያስመለከች ቤተክርስቲያን እውነት የክርስቶስ ስም ሲነሳ ሰዎችን ታጠቅ አይሆን? አረ በፍጹም እንደውም እንዲህ ብላ ነው የምትገልጸው ክርስቶስ የኛን ክርፋት ወስዶ መስቀል ላይ የኛን ኃጢአት ተሸክሞ መስቀል ላይ የኛን በደል ተሸክሞ መስቀል ላይ በበደላችን ደቆ መስቀል ላይ በመተላለፋችን ቆስሎ መስቀል ላይ የኛን ኃጢአት ምዝምዝ አድርጎ ወስዶ እኛን ከበደልና ከኃጢአት ታድጎናል። ክብርና ምስጋና ለስሙ ተራራ ይሁን። አመስግኑ። ሁሉ ነገራችን እሱ ነው። መንገድ ይሄ ነው። ሕይወትም ነው እውነትም ነው። ከሱ ውጭ ሕይወት የለም፣ ከሱ ውጭም እውነት የለም። ይሄን ያለ በነገራችን ላይ ክርስቶስ ብቻ ነው ማለትም የሚችለው እሱ ነው። በዚህ ዓለም ሃይማኖትን መስርተናል ወይም ከአምላክ ተልከናል ያሉ ብዙ ሰዎች ነበሩ። አሁን መጥቀስ አያስፈልገኝም። ከነሱ አንዳቸውም ግን እውነት ነኝ ያለ የለም። ስለ እውነት ነግሬያለሁ ሊል ይችላል። እውነት ይሁንም አይሁንም እውነት ነኝ ያለ ግን ክርስቶስ ብቻ ነው። ትንሣኤም እኔ ነኝ ሕይወትም እኔ ነኝ ያለ እሱ ብቻ ነው። ሌሎችን ሞት ይዞ አስቀርቷቸዋል። ሕይወት አይደሉም፣ በመቃብር ውስጥ ናቸው። የሚጎበኘው መቃብራቸው ነው። እዛ ውስጥ ካሉም ከሌሉም አጽማቸው። ክርስቶስ ግን መቃብር ይዞ ያላስቀረው ሕይወት ነው። ስለዚህ ሶስቱን አዋህዶ የያዘ እጅግ የሚያስፈልጉ ነገሮች እነዚህ ናቸው። መንገድ ያስፈልገናል፣ እውነት ያስፈልገናል፣ ሕይወት ያስፈልገናል። መንገዱን ብናውቀው እውነቱን ካላወቅነው ወዴት እንደርሳለን? መንገዱንና እውነቱን ብናውቀው ሄድ ከሌለው ምን ዋጋ አለው? ዝም ብሎ ፍልስፍናዊ ዕውቀትና ፍልስፍናዊ መንገድ ሊሆን ይችላል። ስለዚህ ክርስቶስ ሶስቱንም አዋህዶ ነገር እኔ ነኝ አትጨነቁ አለ። ሌላ መንገድ አትፈልጉ፣ ሌላ መንገድ መሪ አትፈልጉ። መንገዱም እኔ ነኝ፣ መንገዱም እውነተኛ ነው፣ አያሳስትም። እንደገና ደግሞ ሕይወት ያለው ነው። ዝም ብሎ ተጉዞ የሚቀርበት አይደለም። በእውነት ሶስቱንም የሆነልን ሶስቱንም የነገረን አምላካችን የተመሰገነ ይሁን። ክርስቲያን መለኪያው ክርስቶስ ነው። እርምጃችን፣ ሕይወታችን፣ ኑሯችን ትክክል መሆኑ የሚለካው ክርስቶስ በውስጡ እንዳለበትና እንደሌለበት በማረጋገጥ ነው። አንዳንድ ነገሮች ትክክል እየመሰሉን የምናደርጋቸው ግን ልክ ያልሆኑ አሉ። ለነዚህ ነገሮች መለኪያው፣ ለዚህ ሕይወት መለኪያው፣ ለዚህ ኑሮ መለኪያው ምንድን ነው ሲባል አለ ወይ ክርስቶስ እዚያ ውስጥ የሚለውን እሱን መጠየቅ መቻል። አገልግሎታችን ውስጥ ክርስቶስ አለ ወይ? አመጋገባችን ውስጥ ክርስቶስ አለ ወይ? ስርዓታችን ውስጥ ክርስቶስ አለ ወይ? ትምህርታችን ውስጥ ክርስቶስ አለ ወይ? ዕውቀታችን ውስጥ ክርስቶስ አለ ወይ? ማስቀደሳችን ውስጥ ክርስቶስ አለ ወይ? በመጾማችን ውስጥ ክርስቶስ አለ ወይ? ይታሰባል ወይ? ይገለጣል ወይ? ይታያል? ሌሎች ሊያዩት ይችላሉ ወይ? በምናደርገው ክርስቲያናዊ ስራ፣ ክርስቲያናዊ ምግባር፣ ክርስቲያናዊ ሕይወት ክርስቶስ ይለቀምበታል ወይ?
የክርስቶስ ፍሬ፣ የክርስቶስነት ፍሬ፣ የአምላክነቱ ፍሬ፣ የጌትነቱ ፍሬ ይለቀምበታል፣ ያብብበታል፣ ይርሱ ይለመልምበታል፣ ይርሱ ይገለጥበታል፣ ይርሱ። ይሄን መጠየቅ እንድንችል ይሄን ማግኘት ካልቻልን፣ ይሄን ማወቅ ካልቻልን፣ ይሄን መረዳት ካልቻልን ብዙ ነገሮቻችን ኪሳራ ውስጥ ይወድቃሉ። በሚገርም ሁኔታ ነው ያስረዱ። ስለዚህ ቤተክርስቲያናችን ክርስቶስን እንዳንሰብክ ወይም ስለ ክርስቶስ እንዳንናገር ሳይሆን ያውም ስለ ክርስቶስ ካልተናገርን ኪሳራንን እያለ ነው አባታችን ያስተማሩ። ለአባቶቻችን ቃለ ሕይወትን ያሰማልን። ስለዚህ እህታችን እግዚአብሔር ፈቅዶልሽ ልብሽን አራርቶት ልብሽን መልሶልሽ እግዚአብሔር መንፈስ ቅዱስ ወደ ቀድሞ ቤትሽ እንድትመለሽ እንመክራለን ማለት ነው። ያው ቤተክርስቲያናችን ሁሌም ደጇ ክፍት ነው። ሀፍረን ወደ ሲኦል መግባት የለብንም። ምክንያቱም በሀፍረት ስሜት እንዴት ልመለሳለሁ፣ እንዴት ወደ ቀድሞ በሄድ ምን ይሉኝ፣ ከዚህ ቤት ያሉት እንደገና ኦርቶዶክሶች ደግሞ ምን ይሉኝ በሚል መሸማቀቅ የለብንም። እኛ እንደ ኃጢአት ሰርተን ስንት ጊዜ ነው ተደጋጋሚ በአንዲት ኃጢአት ምክንያት ከንስሐ አባታችን ጋር የምንገናኝ? ስለዚህ የሚያሳፍር የለም። የቀናውን መንገድ ይግለጽልሽና ወደ ቀድሞ ቤተክርስቲያንሽ ተመለሽ እህታችን ብለን እንመክራለን። ቀጣዩ ደግሞ አባ ገብረ ኪዳን ምን ይለናል? በሰው ማመሃኘት እንደሌለብን በእምነት በተለይ በእምነት ጉዳይ በሰው ማመሃኘት እንደሌለብን በግልጽ ይነግሩናል። ሲሱ እንከታተልና እንመለሳለን። እንዲሁ ዝርግት ብላችሁ ስታድሩ እስቲ ክርስቶስን አስቡት። 3 ሰዓት እኮ የታሰረበት ሰዓት 6 ሰዓት እንደሆነ ከሐና ከቀያፋ ፊት ተከሶ የቀረበበት 10 ሰዓት ጀምሮ እያመላለሱ ሐናና ቀያፋ የገረፉበት ሰዓት ጌታን የሚያስብ ሰው ሁልጊዜ ርኅሩህ ይቅር ባይ ነው የሚሆነው። ገር ይሆናል። ቢያንስ ንጽህና በእግዚአብሔር ረዳትነት ይመጣል። ገርነት ግን ራሳችን እናመጣው። ቢያንስ ይውላችሁ ንጹህ ጻድቅ መሆን ቢያቅታችሁ ተንኮለኛ ግን አትሆኑ። ጠማማነት ያስኮነን እግዚአብሔርም እንዳይረዳን ነው የሚያደርገው። እንደው ከዚህ በኋላ ምነግራችሁ የሚያሰናክሉ ሰዎች ስናይ ምን ማድረግ እንዳለብን ልነግራችሁ ነው። በዚያው እስኪ የጸናውን አስቡ በሉ። አንደኛ ክርስቶስን እያሰብን ምን እንድንሰራ ነው? አቤት ምን እንድንሰራ ነው? እኔ የሆኑ መነኩሴ ናቸው ፕሮቴስታንት ያስደረጉኝ ብትል ክርስቶስ ይቅር ቢልህ የሚል እንዳይመስል። ጳጳሱ እንዲህ ሲያደርጉ አየኋቸው እኔ ከዚያን ጊዜ ጀምሮ እንዲሁኝ የቀረው ብትልሳ እንጂ ጳጳሱ በራሳቸው ነፍስ ነው የሚጠየቁት። በአንተ ነፍስ ጭምር ቢጠየቁ ራሱ ለሳቸው ፍዳ ይጨመራል እንጂ ለአንተ ምሕረት አይጨመርልህም። ስለዚህ ምንድን ያለ ክርስቶስ እኔን አታይም ወይ ነው መልሱ። እኔን እያየህና ተከተለኝ ነው የሚለው። የምታየው ካጣ እኔ ነኝ። ሃይማኖት ብቻ የማይገባ እንጂ ወግማ ይሰለጣዋል። አሁን ለወሬ ማበጀት ቁጭ እናንተ ካባችሁን ለብሳችሁ ኃጢአት እየሰራችሁ ጋርዳችሁን ክርስቶስን በየት ነው የሚልም አይጠፋም። አሁን ብድግ ብሎ እኔ ጋርጀህ ነው ክርስቶስ ሲጀመር እንዲህ ግርግዳ መሰለ እንዴ ሰው የሚጋርደው? እሱ የጽድቅ ፀሐይ ነው፣ ተራራ የማይጋርደው። አይንህ ከጠራ ቤት ውስጥ ሆነ ታየዋለህ። አይናችንን ማጥራት ነው የሚፈልገው። ክርስቶስን እያየን እንሩጥ። ክርስቶስን እያየን እንሩጥ። ይሄው እንደሰማነው እንግዲህ በሰው ማማኘት እንደሌለብን ነው የተናገረ። እህታችን ዘርፊም እንደዚህ አደረጉኝ እንደዚህ አሉኝ ከማለት ማንን ማየት ነው? ክርስቶስን አይቶ ወደ ቀድሞ ቤተክርስቲያን መምጣት ያስፈልጋል። ቀጣይ የምናየው እንግዲህ መጀመሪያ ቪዲዮ መጀመሪያችን እንደተናገርኩት አዶናይ ያስጀመረው የዘማሪ ገብረ ዮሐንስ ቻሌንጅ ሆም በይፋ ያስጀምር ነው። የመኪና ቻሌንጅ ነው የሚቀድመው። የቤት ቻሌንጅ ደግሞ እግር ነው በደም አሁን እንግዲህ የመኪና ቻሌንጅ ካምፓኒዎች እያፋለኩኝ ነበርና እውነት እኔ ከመደወሌ በፊት ቀድሞ የደወሉልኝ ካምፓኒ ያሉ ስማይል ደንታል ክሊኒክ ይባላሉ። የጥርስ ህክምና ነው። ቀድሞ ነው የደወሉ ሳይደውሉላችሁ። ኧረ በቃ እሱም እንትን አድርገዋል። ፈገግታ በጣም ያምራል። ፈገግታ ያምራል ግን የበለጠ እናደርገዋል የታባል እና ስማይል ደንታል ክሊኒክ ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ። ጋይስ በሁለት ቀን ውስጥ 1 ሚሊዮን ፎሎወር እና ድርሳቸው ቻሌንጃችን ይህ ነው የተቀበልነው። ይሄን ተናግሮ ነበር። በሚገርም ሁኔታ ተሳክቷል። ዴንታል ክሊኒኩም ያው በሚገርም ሁኔታ ተወራል ማለት ነው።
በፈቃዳቸው መሆኑ ደግሞ ደስ ይላል። እነዚህ በጣም ማለት ደስ ያለኝ 1 ሚሊዮን ፎሎወር በመግባታችን ብቻ ሳይሆን የእናንተን ፍቅር ስላየን ነው። ሁላችሁም ለእኛ ያሳያችሁት ፍቅር እንዲሁም ለወንድማችን ያሳያችሁት ፍቅር ሰው ኢሞሽናል። ሁላችሁንም እናመሰግናለን። ተባረኩ። ሌላው ግን ስማይል ስፔሻሊቲ እንግዲህ ሪካርድ ይሰራል። እንግዲህ በዴንታል ክሊኒክ ሌቭል 1 ሚሊዮን ፎሎወር እንጃ። ስማይል ስፔሻሊቲ እኛ ላይ የሌለ አገልግሎት የለም። የጥርስ ሕክምና በተመለከተ በጣም ዘመናዊ በሆነ መልኩ አሁን ላይ እንግዲህ ኢስት አፍሪካ ላይ እኛ አዋርድ የወሰድን ሰዎች ነን። በጣም ብዙ ፎሬነሮች መጥተው የሚታከሙበት ለእናንተ የሚመች ብዙ ጥሩ ሐኪሞች ያሉበት ምርጥ ሴንተራችን ነው። ስለዚህ ስማይል ስፔሻሊቲ ኑና ከጥርስ ጥበት ጀምሮ እስከ ዋናው ትልቁ እስከምንለው ሰርጂካል ነገሮችን ጨምሮ ሁሉንም ሰርቪስ እኛ ጋር ታገኛላችሁ። ኑ ስማይል ስፔሻሊቲ 6522 ላይ ወይም ደግሞ በ0904 22 23 24 ላይ ደውሉልን። ማፕ ከስር በማድረገው ሊንክ ደግሞ ማፓችን ቦሌ ሩዋንዳ ነው የሚገኘው። ሎኬሽናችን ማለት ነው ቦሌ ሩዋንዳ ኬ20 ፎቅ ላይ 2ኛና 4ኛ ላይ አለንላችሁ። ለምትፈልጉት ሰርቪስ የምታምናቸውን ዶክተሮች፣ የምትተማመኑባቸውን ሐኪሞች ሙሉ ስታፎች ይዘን እናንተ እንጠብቃችኋለን። እናመሰግናለን። እንወዳችኋለን። በጣም ደስ ይላል በእውነቱ። ለደግነት ወይም መኪና ለመስጠት ከነ ሹፌሩ መኪና ለመስጠት እንደዚህ በደስታ መግለጽ በጣም ደስ ይላል እና የተባበራችሁ ሁላችሁም እግዚአብሔር አምላክ መልካሙን ለእናንተ ይስጣችሁ። የዛሬው ቪዲዮ ይሄንን ይመስል ነበር። እናንተም ቪዲዮውን ስትጨርሱ ሁላችሁም ላይክ እያደረጋችሁ ውጡ። ሳብስክራይብ ያላደረጋችሁ ደግሞ የሚቀንስባችሁ ነገር የለም፣ ሳብስክራይብ አድርጉ። ምክንያቱም በቀጣይ የሚለቀው ቪዲዮ ለሁላችሁም ይደርሳችኋል። እንደዛ ከሆነ ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰላም ሁኑልኝ።